ድፍረት ከሌለሽ ምንም አይነት ነገር መጀመር አትችልም። ሰላም እንደናችሁ የቢዝነስ ሪቪው ተከታታዮቻችን ቻናላችን ሰብስክራይብ አድርጋችሁ ጀምሩ። ዛሬ እንግዲህ ይዤላችሁ የመጣሁት ሁላችንም እንደምናውቀው በሀገራችን ስታንዳርድ በሆነ መልኩ የሚመረተው ቡና ኤክስፖርት እናደርጋለን። እሱም ቡና እንዴት አድርገን ነው መስራት የምንችለው? ምን ያህል ስፔስ ነው የሚያስፈልገን? በምን ያህል ካፒታል ነው የምንጀምረው? ምን ግብአቶች ያስፈልጉታል? ከስተመራችን ደግሞ እንዴት አድርገን ነው ሃንድል የምናደርገው የሚለውን እያንዳንዱን ነገር ያለውን ነገር አስቃኛችኋለሁ። አብራችሁን ቆዩ። ቻናላችን ሰብስክራይብ፣ ላይክ እያደረጋችሁ ሰላም እንዴት አለ እስቲ ቆንጆ ቡና ከጭስ ጋር አንቺ ሀገራችን የምትታወቀው አንድ በቡና ነው። ቡና ኤክስፖርት እናደርጋለን፣ ያው በስታንዳርድም በፕሪሚየርም በሁሉም አይነት ደረጃ። ስለዚህ ለምንድን ነው የሀገራችን የቡና ምርት ወይንም ሁላችንም የምንጠጣው ቤታችን ውስጥም ውጪም ስራ ላይም ደግሞ እንደምታውቁት ምቾታችን የሚነሳ ሳይሆን ምቾት የሚሰጠን ለላይፍ ስታይላችን ሁሌ ዴይሊ የምንጠቀምበት ዋይነት ለምንድን ነው እሱን ነገር ለመስራት የማናስበው? የቡና ፋክተሪያችን ወይንም የቡና ኢንዱስትሪያችን ለምንድን ነው የማያድገው? እዛ ላይ ፎከስ አድርገን ብንሰራ አሪፍ ነው ብዬ አስባለሁ። ሁላችንም ጋር ያለ ሀሳብ ይመስለኛል፣ እኔ ጋር ብቻ አይደለም። እና ያው አብራችሁን ቆዩ። የተለያየ እንዴት አድርገን እንደምንሰራ ማቴሪያል ምን እንደሚያስፈልጉን እና እንዴት አድርገን ነው ደግሞ ከስተመራችንን ሃንድል የምናደርገው፣ የተለያየ ዎኪንግ ከስተመር ነው ወይስ ከዴሊቨሪ እንሰራለን የሚሉትን እያንዳንዱ ነገሮች አብራችሁን ቆዩ። ላይክ ሰብስክራይብ ያደረጋችሁ እንግዲህ እቴ ያው ቡና አንደኛ የሀገራችን የኢትዮጵያ ባህላችን ነው። ሁለተኛ በትልቅና በስታንዳርድ መልኩ አድርገን ወደ ውጭ ሀገር ሌሎችም እንዲጠቀሙና ትክክለኛ የኢንቨስትመንት ውጤታችን ነው ብዬ አስባለሁ። እና እንዳንቺ ደግሞ ቤት ውስጥ ልጅ ወልደውም ይሆናል እህት ወንድሞቻቸው ደግሞ ስራ ላይ ሆነው ያው ቤት እየጠበቁ ቤት የሚውሉ ሊኖሩ ይችላሉ። የተለያዩ ሰዎች አሉ። ግን የቡናው ሙያ ኑሯቸው ቆንጆ የሚጣፍጥና አሪፍ አድርገው መስራት እየቻሉ እንዴት መስራት እንዳለባቸው እንዴት አድርገው ግብአቱ እንደሚያቀርቡ በዚህች ደግሞ ቦታ አጠር ባለችና አነስ ባለች ቦታ እንዴት አድርገው አጠቃቅመው መስራት እንዳለባቸው ላያውቁ ይችላሉ። ስለዚህ ለነሱ እንዳንቺ አንዴ ስራ ፈጠራና አንቺ እንደጀመርሽው ሌሎቹም እንዲጀምሩ ያለውን አንዳንድ ነገር አብረን እናያለን ማለት ነው። ስለዚህ ቡና ለመጀመር የሚያስፈልጉ ግብአቶች ይኖራሉ። ከዛ ውጪ ደግሞ አንደኛው ያው ቤት ኪራይ የሚባል ነገር አለ። ቤት ኪራይም በስንት ብር እንደምንጀምር እና ደግሞ የተለያየ እንዴት አድርገን ነው ቡና ላይ ይመስለኛል ከሌላው ስራ ለየት የሚለው ወይንም ከሌላው የቢዝነስ ሴክተር የሚለየው ፈገግታ ይፈልጋል፣ አፕሮች ይፈልጋል አይደል? ንግግር ይፈልጋል። የተለያየ አይነት ከስተመር ይመጣል። ተናዶም ይሆናል፣ ደብሮትም ይሆናል፣ ደስተኛም ሆኖ ሊመጣ ይችላል። ከዛ አንፃር የተለያየ አይነት ሰው ስለሚመጣ ያው እንዴት አድርገሽ ነው አንቺ ከስተመሮችሽን የምትይዙ? ከስተመሮች ሲመጡ ደግሞ ቡና ብቻ ነው ወይ የሚጠቀሙት? ሌላ የተለያየ ነገሮች ሻይም ይሆናል ቁርስ ነገር ማግኘት ይችላሉ ወይ? እንዴት አድርገሽ ነው ስራውን እየሰራሽ ያለው የሚለውን እስቲ አንዳንድ ነገር ነው። ቡና ስራ በቀላሉ የምትጀምሪው ስራ ነው። ብዙ ነገር የማይጠይቅ ነው። በተለይ ኢትዮጵያውያን ሴቶች እንግዲህ ቡና ማፍላት የማይችል የለም። እና ሴቱ ነው ቡና ማፍላት የማይችል ስለዚህ በቀላሉ እቃዎቹ መጠነኛ ዋጋ ነው ያላቸው። ሙያውን ደግሞ ያው አልችልም ብትይ እንኳን ገብተሽም ራሱ ብትሰሪው የምትችይበት ስራ ነገር ይፈጠራል። መልመድና ያንን ነገር ሙያውን አይቼ ደግሞ መስራት የሚቻልበት ነገር ይኖራል ማለት ነው። እሺ። እናም በቀላሉ የሚጀመር ቢዝነስ ነው። ብዙ ጊዜ ቡና ስናስብ ቤታችን ላይ ባለን ቦታ ወይንም ባለን የተቀመጥንበትም ይሁን ያለችን ሳሎን ላይ በትንሽ ነገር ልንጀምር እንችላለን። ልናፈላም የሆነ ሴሬሞኒ እናደርጋለን። ውጪ ላይ ግን የሚመስለን ወይ ትልቅ ቤት መከራየት አለብን ወይ ሬስቶራንት መሆን አለበት ወይ ካፌ መሆን አለበት የሚሉ አንዳንድ ኦዲየንሶቻችን ሊኖሩ ይችላሉ። እነሱን ደግሞ ምሳሌ ደግሞ አድርጌ አንቺ አነስ ባለችና አንድ ዲስፕሌይ ብቻ በመከራየት ይሄንን ስራ ጀምረሻል። ስለዚህ ይሄንን ስራ ስትጀምሪ ዋነኛና መጀመሪያ ላይ ቻሌንጅ ያደረገሽ ነገር ምንድነው? ድፍረት ከሌለሽ ምንም አይነት ነገር መጀመር አትችልም። እኔ ኦሬዲ
ካልወጣ አይገባም ይባላል አይደል? አዎ ድንገት ኦፖርቹኒቲ ሲመጣ ነው ዘው ብዬ የገባሁበት። ላስብበትም አላልኩኝም። በቃ ገብቼ ሞክረዋለሁ። በወርቅም ብነሳ ውስጥ ገብቼ የቢዝነስ አለምን ራሱ ማየት አለብኝ ብዬ ነው የገባሁት። ስለዚህ ይሄኛው አንዱ ቢዝነስ ፌል ቢያደርግ ሌላ ቢዝነስ የመሞከር ድፍረቱ አለ ማለት ነው። ስለዚህ በዋነኝነት የሚያስፈልገን ድፍረት ነው። ድፍረት በጣም ይፈልጋል። እንትን ካልኩሌት ያረግሽ እንትን የምትይው ከሆነ መቼም ላጀምሩ ትችያለሽ። ብዙ ጊዜ ደግሞ ያው እንደማየው ጎረቤቶቼም ብዙዎቹ እንደሚያወሩኝ ከስራው አንጻር 10 ሺህ ብር ኖሮሽ ቆይ 20 ሺህ ብር ላድርገው፣ 20 ሺህ ብር ኖሮሽ ቆይ 30 ሺህ ብር። ይሄ የለ ያው ባህላችንም አለ። ከሱም አንጻር ደግሞ ትንሽ ትንሽ እንጨምር እንሂድ የምንለው ነገር አለ። እሱ ነገር ስላለብን የባህላችንም ባለን ብር ያለንን ነገር አብቃቅተን ስለዚህ መጀመር እንችላለን ማለት ነው። በጣም ይቻላል። እኔ መጀመሪያ ስጀምር በእንደዚህ እንደውም እጀምራለሁ ብዬ አልተነሳውም። በቃ ልክ ቦታውን ሳገኝ በፕላስቲክ ወንበሮች ኦኬ፣ ፕላስቲክ ኖርማል ፕላስቲክ ወንበሮች ይሄ እንደዚህ አይነት ረከቦትም አላሰብኩም። ኦኬ፣ ትንሿ ረከቦት አዎ፣ በሱ ነው በሱ ሀሳብ ተነስቼ ነው። ከዛ አይ ስታንዳርዱ አይደለም ና በስባል በዚህኛው ደግሞ የተሯሯጥኩት ማለት ነው። ኦኬ፣ ግን መጀመሪያ ያነሳሳኝ በፕላስቲክ እንዲሆን እጀምራለሁ። በምንም መጀመር ይችላል። በምንም እጀምራለሁ ቡና ነው ብዬ ማለት ነው። ስለዚህ እንደዚህ የእንጨት ወንበር ስለገዛን ወይንም ብዙ ሲኒ ስላደረግን ምናምን አይደለም። ዋናው ፍላጎታችንና ድፍረቱ ነው ማለት ነው። ያው እንግዲህ ዋናው ፍላጎትና ድፍረት ከሆነ ከድፍረቱ ቀጥሎ ደግሞ የምንገዛቸው ማቴሪያሎች ወይንም ግብአቶች አሉ ማለት ነው። ተመልካቾቻችን ያው እንደሰማችኋት ነው። ለምንም አይነት ቢዝነስ ለመጀመር ይሁን ምንም አይነት ነገር ለመስራት ድፍረት ያስፈልጋል። የሆነ ነገር ደግሞ ካልወጣ አይገባም ያው የሚባል አባባል አለ መሰለኝ። ግን ያው ሲባል ይሰማለሁና የሆነ ነገር ካልወጣ አይገባም። ብዙ ጊዜ ያለንን ኮንፊደንስ ወይንም ያለንን የውስጣችንን መስራት የምንፈልገውን ብቃታችንን ነገ እያልን ወይንም የሆነ ብር ይሙላልኝ የሆነ ብር ይመጣል ቆይ ቁብ ልግባ እያልን በጣም እየገደልነው ነው የምንሄደው። ስለዚህ በዛው በቆምንበት ባለው ሰዓት ያቺ ብር የምትችልልን ያክል አድርገን የሆነ ነገር መጀመር። ፌለሪቲ ኢዝ ኖት ሰክሰስ ላይ ላለመድረስ ፌለሪቲ ምክንያት ነው ብዬ አላስብም። አንድ ፌል ያደረገ ሰው ሁለተኛ ሰክሰስ አይኖረውም ማለትም ደግሞ አይደለም። ከብዙ ፌለሪቲ ውስጥ ነው አንድ ሰክሰስ የሚኖረው። ስለዚህ ሞክሩ፣ ምንም አይነት ስራ መስራት ይቻላል ብዬ አስባለሁ። እሺ እህቴ ወደ አንቺ ስመጣ እንግዲህ ያው ቅድም እንዴት መስራት እንዳለብን አውርተናል። አሁን ደግሞ ግብአቶቹ ምን ምንድን ናቸው? ለምሳሌ እኔ ብዙ ጊዜ የሚመስለኝ ክሰል ማንደጃ፣ ጀበናና ስኒ ነው የሚመስለኝ። ያው ቤትም የማየው እንደዛ ነው። ሌሎች ነገሮች ያው ስኳር ምናምን እንዳለ ሆኖ ሌላ የሚያስፈልግ ማቴሪያል ያለ አይመስለኝም። እና ለተመልካቾቻችን ግልጽ እንዲሆንላቸው ምን ምን ማቴሪያሎች ያስፈልጉናል? እሺ አሁን የሚሸጠው የስቲም ቡና ነው። የስቲም ቡና ስቲም ማድረጊያዎች ነው። ኦኬ አለሽ በዚህች ነው ማፈላ። እሺ ሌላው ቤታችን የምንጠቀማቸው ሲኒ፣ ረከቦት ለቤታችን እንደዚህ አይነት ረከቦት ላንጠቀም እንችላለን። ሌሎች ላይም አሉ ረከቦት እንደዚህ ትንሽ ተለቅ ያለ። ከዛ ወንበሮች፣ ጀበና፣ እጣን ማጨሻ እና እጣን፣ ስኳር ማስቀመጫ፣ ሻይም ስለምሸጥ ሻይ ብርጭቆ። ይህንን ስራ ስንሰራ ጎን ለጎን ምን መስራት እንችላለን? ለምሳሌ ቡና ከሆነ ብዙ ጊዜ ያው ቡና ብቻ የሚሸጥ ነው ይመስላል። አንድ ሰው ሲያልፍ ሲያየን ወኪንግ ከስተመር የሚሆን እዚሁ ህንፃ ላይ የሚገኝ ሰው ቡና ብቻ ስለሚያይ ያው ቡና ብቻ የሚጠቀም ነው ይመስለው። ቁርስ ነገር ይኖራል ወይ ወይንስ ሌላ አብረን ጎን ለጎን መስራት የምንችላቸው ስራዎች አሉ ወይ? ምን አለ? በጣም ትችያለሽ። እሺ ምን ምንድን ናቸው እነሱ? ለምሳሌ ሻይ የሚሸጪ ከሆነ ብስኩት፣ ሳምቡሳ፣ አብሻ ዳቦ ቁርስ ላይ ቡና የማይጠጣ ሻይና ብስኩት ማዘጋጀት እንችላለን ማለት ነው። ሌላኛው ደግሞ ያው ሳምቡሳም አንድ ላይ ማዘጋጀት እንችላለን። እንደ ቡና ቁርስ ደግሞ ከፈለሽ ከቤትሽ እያሸግሽም መምጣት ትችያለሽ። ቆሎ ራስሽ አዘጋጅተሽ መሸጥ ምናምን ትችያለሽ። እኔ ገና ስላልጀመርኩ ነው እንጂ ውሃ ከጎን ማለት ነው። ትክክል። ብዙ ጊዜ ሞል ላይ ይመስለኛል ውሃ ደግሞ ይቸገራል። እኔም እያየው ነበርና ውሃም መስራት ይቻላል፣ መግዛት ይቻላል። ስለዚህ እነዚህን ሁሉ ማቴሪያሎች ካሟላን ዋነኛው ደግሞ ሲመጣ ያው የቡና ስራ የሚመስለኝ ከሌላው ስራ ለየት የሚያደርገው ፈገግታ ያስፈልጋል። መጥቼ ልጠጣ ፈልጌ ወይንም ቡና አምሮኝ ሊሆን ይችላል ወይ ደክሞኝ ይሆናል ለስራዬ ነቃ እንዲያደርገኝ ይሆናል። መጥቼ ልጠጣ ፈልጌ ወይ የሆነ ነገር ካኮረፍሽና የሆነ እንትን ካላልሽኝ የሆነ ደስ አይለኝም፣ ይደብራል። ስለዚህ ዋናው ከዚህ ሁሉ ደግሞ ከግብአቱን አሟልተን ማቴሪያሉን ካሟላን በኋላ ደግሞ ያው ፈገግታ ያስፈልጋል ማለት ነው ከሰው ጋር
የተለያየ አይነት ሰው ስለሚመጣ። አንዳንድ ግን ከስተመሮች ሲመጡ ለምሳሌ ተናዶ ይሆናል ወይንም በቃ ተበሳጭቶ መጥቶ ቡናሽን ጠጥቶ አልተመቸኝም ሊልም ይችላል። እንደዚህ አይነት ከስተመሮች ሲመጡብሽ አሁን ፍርሃት አለ አይደለ? የውስጣችን ፍርሃት ለመሸጥ ፈልጌ ቆንጆ ነገር ይዤ ግን ያ ከሰጠሁት በኋላ ያ ከስተመሬ ወይንም ያ ደንበኛዬ ምን ይለኛል ወይንስ እንደዚህ ይለኛል ምን እላቸው የሆነች ፍርሃት አለን አይደለ? ሀበሻ አይደለ? ያቺን ፍርሃት እንዴት ነው የምትቋቋሚያት? እንዴት ነው የተቋቋምሽ? ቻሌንጅ ያደረገሽ ወይንም እንዴት ነው እስካሁንስ ያለፍሻቸው? እኔ ቡና ራሱ ያግዘኛል ብዬ አስባለሁ። ራሱ ቡና አረጋግጥ ነገር ስለሆነ ተናዶም ቢመጣ ቡናሽን እንደቀዳሽ ይረጋጋል ማለት ነው። ስለዚህ በቡናሽ ትሸፍኛለሽ። ቡናው ራሱ አረጋግጦት ነው። ሌላውን አሁን እንደዚህ በጣም እንትን ያለ አልገጠመኝም። ግን ቡና በባህሪው ሰው የሆነ ነገሩን በቃ ወይ በረድ የሚያደርግለትና ከደከመው ወይ የሆነ ነገሩን በረድ እንዲያደርግልሽ ነው የሚፈልገው። ትክክል። ከኔ የሚጠበቀው በፈገግታ መቀበል ነው። ከዛ ግን ቡናው ስራውን ይሰራል ብዬ አስባለሁ። አንዳንዴ ደግሞ እንደዚህ ቡና ሲቀርብ ጭስ አድርገው ምናምን ሲያቀርቡ አንዳንድ ሞሎች ያለው ፈንዲሻ ምናምን አድርገው ትንሽዬ እንደ ቡና ቁርስ ነገር ከጎን ሰው በነገራችን ላይ አንዳንዴ ስራ ላይ ስንሰራ በተለይ የቡና ስራ ላይ እኔ የሚመስለኝ ብዙ ጊዜ ያየሁት ቦታ ላይ ምን አለ አቀራረቡ ነው ዋናው። ምግብ እንዴት ነው ከስንበላ የሆነ ነገር አድርገሽን ብትሰጪ ልበላኩ እችላለሁ፣ ግን አቀራረብሽና ያንን ነገር ለኔ የሰጠሽበት መንገድ ነው። ባይጣፍጥም አንዳንዴ እንድንበላውና እንትን አሪፍ ነው እንድንል የሚያደርገን አቀራረቡ ነው አይደል? ስለዚህ ቡና ላይም ይመስለኛል ፈንዲሻም ይሁን ጭስም አቀዳዱም አንዳንዴ ደግሞ ሲቀዳ ይቻላል። በጣም ረዘም አድርገው እጃቸው አረፋው እንዲወጣና አይን እንዲስብ አትራክት እንዲያደርግ የሚቀዳ ማስቀዳድ አለ። ሶ እነሱን የምንጨምራቸው ነገሮች ናቸው ከስተመሮቻችን የሚይዝልኝ ብዬ አስባለሁ አይደል? እኔ ፒውር ቡና ራሱ በቂ ነው ባይ። ኦኬ። ምንም ነገር ቡና ላይ መጨመር የለበትም። ዋናው አቆላልሽ ነው። ቤትሽ በምጣድም ቢሆን በእንጀራ ምጣድ አጋ ማስበስለሽ ትቆያዋለሽ። ከዛ ራሱ የቡናው ኳሊቲ ወይ ሊለያይ ይችላል እንጂ ቡና ውስጥ ምንም ነገር መጨመር የለበትም። ከዛ ትንሽም በንጽህና ማቅረብ፣ ስኒዎች መቀቀል አለባቸው ከጤና አኳያ። ስለዚህ ያለውን በስነ ስርዓት በንጽህና ይዘሽ ማቅረብ እና አቀራረቡ ላይ ደግሞ አንቺ መጨመር የምትፈልጊያቸው የራስሽ የቡና ቁርሶች እንትን ካሉሽ እነዛን ማቅረብ፣ ፈንዲሻም ካለ ፈንዲሻ፣ ቆሎም ካለሽ ቆሎ እያደረግን ከጎን። ስለዚህ አሁን በነፃነት ቡናን በደንብ አድርገን መጠጣት እንችላለን ማለት ነው። ያው ምንም ነገር አይጨመርበትም፣ በኮንፊደንስ መጠጣት እንችላለን ማለት ነው። ብዙ ጊዜ ያው በእርግጥ ንግዱ ዓለም ላይ ብዙ ነገር ሊኖር ይችላል፣ እኛም እንትን የማንለው ግን ቡና ስንጠጣ አንዱ ላይ አሪፍ ይሆናል፣ አንዱ ላይ ደግሞ ይቀጥንብናል ምናምን። ከዛ ያ የሚቀጥነውና አሪፍ ያልጠጣ ነው ቡና ላይ የሆነ ነገር ተጨምሮበት ነው ምናምን እንላለን አይደል? ብዙ ጊዜ ግን የጀበና ቡና ካለ ወይንም የስቲም ቡና ከሆነ ደግሞ በስርዓት ተቆልቶ ተፈጭቶ በስርዓት ተፈልቶ ነው የሚቀርብልን ማለት ነው። ብዙ ጊዜ እንደተለመደው ያው ሁለት አሁን የመጣው ደግሞ በሞደርን ዌይ ፊልተር የሚባል ቡና በፊልተር የምናፈላው አለ። ትክክለኛው ደግሞ እናቶቻችን ድሮ ላይ የሚሰራ ወይንም አሁን ክፍለ ሀገር ላይ ስንሄድ የትም ቦታ ቤታችን ደግሞ ስንሆን የምንሰራው በክሰል ማንደጃ አድርገን በስርዓት የተፈላ ንጹህና ፒውር የሆነ ምንም ውስጡ ግብአቱ ያላለቀ ትክክለኛ ፒውር የሆነ ቡና ብዙ ጊዜ እየጠፋ ነው። አሁን ላይ ገበያ ላይ የለም። ምክንያቱም ፊልተርም የተለያየ በማሽን በስቶፍ እያደረግን እየተጠቀምን ነው በወደ ሞደርን። ሶ ዋይ ኖት ለምደው ትራዲሽናል የሆነውን ኮፊ ካልቸራችንን የማናሳድገው ፕላስ ደግሞ ኮፊ ካልቸር ላይ ብንቀላቀል ኢንቨስት ብናደረግ ካምፓኒም ሆነ በተለያየ ነገሮች ብንሰራ አሪፍ ነው ብዬ አስባለሁ። አብራችሁን ቆዩ። ኑ ቡና ጠጡ። እነዚህን ግብአቶችና እነዚህን የተለያዩ እቃዎች አሁን ላይ በምናገኘው የገበያ ዋጋ ያ ማለት ይህንን ስራ ከወር በኋላ ከጀመራችሁት ወይንም ከዚህ ከምንለቀው ፖስት ከምናደርገው በኋላ ጊዜያቶቹ አይታችሁ ያው ፍላክቹዌት ስለሚያደርግ የገበያ ዋጋ እየጨመረ ነው የሚሄደው ወይንም ሊቀንስም ይችላል። አሁን ላይ ኤስቲሜትድ ዋጋውን ነው የምንነግራችሁ። ስለዚህ ያው ምንድነው ስኒ አሁን ላይ ስንት ልናገኝ እንችላለን ገበያው ላይ?
ሲኒ አሁን አንድ ደርዘን 2 ደርዘን ማለት ነው 12 12 ደርዘን እስከ 1500 ይገኛል። እስከ 1500 24ቱ ፍሬ ማለት ነው። እሺ ከስኒ ቀጥሎ ዋናው ያው ስኳር ማቅረቢያ 500 ብር ማቅረቢያዋ ብቻ ማለት ነው። ማንኪያ 12 እዚህ ጋር እንዳየነው 12ቱ ፍሬ 350 ብር ማለት ነው። ያ ማለት 2 ፓኮ መሰለኝ 6 ላይ ተደርጎ። ኦኬ እሺ ጀበናችን እስከ 800 ብር። የሸክላውና ይሄኛው አንድ ነው ፕራይሳቸው ገበያ ላይ ዋጋ? ያኛው ሸክላው የኖርማል የሀገር ውስጡ ከዚህ ቀንሳ ከ400 እስከ 500። ይሄኛው የሴራሚክ ስለሆነ ነው 800 ብር ነው የሚሸጠው። የሀገር ውስጡ ደግሞ ወይንም የሸክላ ሁላችንም ቤታችን ውስጥ ያለው ደግሞ ከ400 እስከ 500 ኤስቲሜትድ ዋጋ እናገኛለን። ማስቀመጫዎች እነዚህ አንድ ላይ ነው ከስኒ ጋር የምንገዛው ወይ ለየብቻ ነው የሚገዛው? ኦኬ ስንት እናገኛለን? እስከ 250 እስከ 450 12 ፍሬ ማለት ነው። 12 ፍሬ ማስቀመጫ 450 ብር። እነዚህን ወንበሮችና የረከቦቱ አንድ ላይ ነው ያሰራሽው ወይስ ለየብቻ ነው የገዛው? ከአንድ ቦታ ነው የገዛዋቸው። ይሄ ረከቦቱ 4200 ብር 4000 ብር። አንደኛው አንዱ ወንበር ብቻ 700 ብር ነው። ኦኬ አንዷ ወንበር ብቻ በፍሬ ማለት ነው። እሺ እዚያ 4 ወንበር 2800 ብር። አንዷ ወንበር ብቻ በፍሬ 700 ብር፣ አራቱ ደግሞ 2800 ማለት ነው። ስለዚህ ይሄንንም ጠረጴዛም ወንበርም ረከቦትም አድርገን አንድ ላይ ማሰራት እንችላለን ማለት ነው። ለየብቻም እንዳንቺ መስራት ይችላል። ረከቦቱን ስንት ብር አልሽኝ? 4000 ብር። ስቶቭስ ስንት ጋር? ስቶቭ 1100 ያው አንቺ ተከራክረሽ እንደምትገዢ እንደምሱ እንዳውገው እንትን ነው። እኛ አሁን ላይ የምንናገረው አሁን ላይ የገበያውን ዋጋና ዛሬ ወጥተው ቢገዙና ቢጀምሩ የሚያገኙትን ፕራይስ ማለት ነው እኛ የምንናገረው። ፊልተርስ ይሄ ፊልተር መሰለኝ አይደል? እስከ 3500 ፊልተር ሆኖ የተለያየ አለ መሰለኝ። ግላስ ያለው የመስታወትም አለ መሰለኝ። ይሄ መስታወት ክቡ ነገርም አለ። ይሄኛው ግን 3000 ይሄ የኢጣሊ የሚባለው ስንት ብር ነው ያልሽ? 3500 ብር አሁን ባለው የገበያችን ዋጋ። ሻይ አፍልተን በማንቆርቆሪያ የምናቀርብበት ይሄንን ደግሞ አሁን ላይ በገበያ ዋጋ 650 ብር እናገኛለን። ማንቆርቆሪያ ወይንም ውሃ የምናፈላበት ሻይ አፍልተን ደግሞ በዛኛው ገልብጠን የምናቀርብባት ይሄንን አሁን ላይ 600 ብር እናገኛለን። 6 ፍሬ የሻይ ስኒ እስከ ማስቀመጫ 650 ብር እናገኘዋለን። እሺ ሌላኛው ደግሞ ከሰል፣ ዋናው ነገር በምንድን ነው የምናፈላው፣ እንዴት አድርገን ነው ጭሱ የምናቀርበው የሚለው። ከሰል ስንት? ከሰልና እጣንና ከሰል። እሺ ከሰል ትንሿ ይሄ እንትን ነው ማዳበሪያ 400 ከሰል ትንሿ ማዳበሪያ 400 ብር አሁን ላይ። ጭስስ? እጣን እንግዲህ ሩብ ነው የገዛሁት ስጀምር 350 በኪሎ እስከ 1500 እጣን ሩብን መግዛት እንችላለን። ኪሎውን ገዝተን ደግሞ እየቀነስን እስከ ፈለግነው ጊዜ መጠቀም እንችላለን። ሌላ ደግሞ የሻይ ቅመም፣ ሻይ ቅጠል የሚያስፈልጉን አሉ አይደል? እነሱ አጠቃላይ የሻይ ቅመም ስንል 2-3 ስለሚኖር ቀረፋም አለ ቅርንፉድም አለ። ስለዚህ አጠቃላይ ከሻይ ቅጠሉ ጋር ስንት ብር እናገኛለን አሁን ገበያ ላይ? እኔ አሁን ሩብ ነበር የገዛሁት። እሺ ቅርንፉድ 400 ብር 400 ሩቡ ማለት ነው። ሩብ እሺ። ሂል 200 ብር እሺ። ቅርንፉድ 400 ብር እና ቀረፋ 800 ብር። አጠቃላይ ኤስቲሜትድ ዋጋ እስከ 1000 ብር ቅመማ ቅመሞች። ሻይ ቅጠል ያ ማለት ግን ያው 1000 ብር ብንገዛም አንዴ አይደለም የምንጠቀመው፣ በጣም ለብዙ ጊዜ ይቆይልናል። ለብዙ ጊዜ የምንጠቀመው ነው። የዘፍዘፈ ጆግና ማሳጠቢያና ሳሙና አድርገን አንድ ላይ እስከ 550 ብር ልናገኝ እንችላለን። እሺ ምን ቀረን? ማራገቢያ 50 ብር ነው። 50 ብር ነው። 50 ብር ከዛ በላይ የምትሆን አይመስለኝም። እሺ ሌላኛው ደግሞ እንደዚህ ለማቅረብ ደግሞ ያስዋበልን ያው እንደፈለግን ማሰራት እንችላለን። ቄጠማም ማድረግ እንችላለን። ግን ደግሞ ምንጣፍ
መሬት ላይ እንደምታዩት የተነጠፈችው ደስ የምትል ሞደርን የሆነች እንደ ሳር ነገር ለሁሌም ስለምንጠቀማት፣ ያው ሳር ከሆነ በየቀኑ እንጠርጋለን፣ ይሄኛው ከሆነ ሁሌ አንጥፈን እንጠቀማት። ስንት ነው የምናገኘው? እስከ 1600 ድረስ እስከ 1600 ብር ማለት ነው አሁን ላይ ስትሜትራ። ዋናው ደግሞ ያው ቡና ሳይቆላ እንግዲህ አይጠጣም እና ዋናው መቆያውን ረስተና መቆያው ደግሞ ስንት እናገኛለን? እሱ መቆያ 400 ብር እና አሁን ደግሞ ድሮ በእንትናታ የሆነች ብረት ነገር አሁን ደስ የምትል ትራዲሽናል የሆነች ሉክ ያላት ይህንን አሁን ላይ እስከ 400 ብር እናገኛለን። ግን ደግሞ አንዳንዴ እንደዚህ አይነት እቃዎች ማቴሪያሎች ስንገዛ እኛ አሁን ላይ ያለውን የገበያ ዋጋ ነገርናችሁ እንጂ እንደዚህ የጀበና ምናምን አንድ ቦታ ሂዳችሁ ስገዙ እንደ ፓኬጅ ደግሞ ሊቀንስላችሁ ይችላል ማለት ነው። እንደናንተ ያው የገበያ የገዙበት ዋጋ ነው ማለት ነው። እኛ አሁን ላይ ያለውን ነው የነገርናችሁ። እነዚህ ሁሉ ማቴሪያሎችን እና እነዚህ ሁሉ ግብአቶች ገዝተን ይህ ሁሉ በ30 ሺህ ብር የቡና ስራ ወይንም የቡና ቡና ጠጡን መስራት እንችላለን ማለት ነው። እንግዲህ ሁላችንም እንደምናውቀው ቡና ኤክስፖርት ስቲል አሁንም ኤክስፖርት የምናደርገው ምርታችን ስታንዳርድ ምርታችን ነው። ስለዚህ ባለን በሀገራችን ምርት ደግሞ ስራችንን ፈጥረን ትርፋማ መሆን እንችላለን ብዬ አስባለሁ። ኔክስት በሌላ የቢዝነስ አዲስ የሆነ የቢዝነስ አይዲያ እንገናኛለን። ሌላ አድራሻችን የት ነው የሚገኘው? ዋች ህንፃ ሁለተኛ ፎቅ ላይ ነው። ዋች ህንፃ አድራሻችን ዋች ህንፃ ሁለተኛ ፎቅ ብትመጡ ሜርሲ ቡና ቆንጆ ሁናችሁ ተመችቷችሁ ደስ ብሏችሁ ጠጥታችሁ ትሄዳላችሁ። ኔክስት በሌላ አዲስ ቢዝነስ አይዲያ እስከምንገናኝ ባይ። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ